አንድ ጥያቄ ልጠይቃችሁ። ለሰዓታት አጥንታችሁ ለሰዓታት 12 ሰዓት 13 ሰዓት 14 ሰዓት ኢቭን ሌሊት ሳትተኙ አጥንታችሁ ነገር ግን ከሰዓታት በኋላ ከቀናት በኋላ ያጠናችሁ ጠፍቶባችሁ አያውቅም? ከጠፋባችሁ ለናንተ 5 የሆኑ ስተዲ ቴክኒክ ያልተጠቀማችሁ ስለሆነ ነው ማለት ነው። እነዚህ 5 ሳይንቲፊክሊ ፕሩፍ የሆኑ ስተዲ ቴክኒኮች እመኑኝ ህይወታችሁን በሌላ ዳይሬክሽን ነው ሺፍት የሚያደርጉት ማለት ነው። እነዚህ 5 የስተዲ ቴክኒኮች ማለት ነው ማንም ተማሪ ኢግኖር ሊያደርግ አይችልም ማለት ነው። ብዙ ጊዜ ያጠናችሁን ሙሉ ለሙሉ የምትረሱት ለሰዓታት ኢቭን ያጠናችሁት 2 ቀን 3 ቀን አይቆይም። ይሄ ደግሞ ለፈተና በጣም ይጎዳችኋል ማለት ነው። ሶ አሁን የምነግራችሁን 5 የስተዲ ቴክኒክ ዋን ባይ ዋን ከተጠቀማችሁ ከ95 በላይ ከአቨሬጅ ተማሪ ተለይታችሁ እንደምትለዩ እርግጠኛ ነኝ ማለት ነው። ሶ ሳንጀምር በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ዜድ አካዳሚ ቻናል መቀላቀል ትችላላችሁ። ይሄን ቪዲዮ ለጓደኞቻችሁ ኦር ለምትወዱት ሰው እንዲደርስ ከፈለጋችሁ ላይክ በማድረግ ቪዲዮ መጀመር ትችላላችሁ። ሶ ወደ ገደለው እንግባ። አንደኛው the ruthless elimination of fake study። አንድ ነገር ልጠይቃችሁ፣ እናንተ ጋር የስተዲ ዲፊኒሽን ምንድነው? ሃይላይት ማድረግ ነው? ሾርት ኖት ማውጣት ነው? ቪዲዮ ቱቶሪያል መከታተል ነው? ሁሉም ስተዲ ሚኒንግ ለናንተ ሊሰጥ ይችላል። ነገር ግን የሚያስደነግጥ ነገር ልንገራችሁ። እነዚህ ሁሉ ሾርት ኖት ማውጣት፣ ሃይላይት ማድረግ፣ ኢቭን ቪዲዮ ቱቶሪያል ማዳመጥ ሊጎዳችሁ ይችላል። እነዚህ ሁሉ ፌክ ስተዲ ስር ነው የሚካተቱት። ቆይ በስተክል አዳምጡኝ። እነዚህ ሃይላይት ማድረግ፣ እነዚህ ሾርት ኖት ማውጣት፣ ቪዲዮ ቱቶሪያል መከታተል ጥቅም የላቸውም እያልኩ አይደለም። ነገር ግን በራይት ዌይ በትክክል ካልተጠቀማችሁ እነዚህ ሁሉ ቴክኒክ አይሰሩም። ለምን እንደሆነ ይሄም ልንገራችሁ። ብሬናችሁ ስተዲ ጀመረ የሚባለው ወይም አንድ ጥናት ጀመርኩ የምትሉት ብሬናችሁ ፎርስ ማድረግ ሲጀምር ብቻ ነው ማለት ነው። ብሬናችሁ ፎርስ ማድረግ እስካልጀመረ ድረስ ጥናት አልጀመራችሁም ማለት ነው። ለዚህ እኮ ነው ሾርት ኖት ከምታወጡ ከመጽሐፉ ላይ ታችሁ ሾርት ኖት ከምታወጡ ዩኒት ውስጥ ያሉ ሰብ ቶፒኮችን ዘርዝሩ በአንድ ልሙጥሉክ ማለት ነው። ምንም ሾርት ኖት ዲቴል አትጻፉ። ይሄ ነው ሚኒንግ አትጻፉ። እዛ ዩኒት ውስጥ ያሉ ሰብ ቶፒኮች አሉ። ቶፒኩ አለ፣ ሰብ ቶፒኩ አለ። እነሱን ብቻ ነው ጽፉት ማለት ነው። እነሱን ብቻ። ለምሳሌ ሪፕሮዳክሽን ኦፍ አኒማልስ ባዮሎጂ ላይ ማለት ነው። እዛ ስር የተለያየ ሴክሹዋል፣ አሴክሹዋል እነዚህ ሰብ ቶፒኮች እነሱን ብቻ ጻፋቸው። ከዛ ስደግሙ ጊዜ ሪቪው ስታደርጉ ጊዜ እነዚህ ምንድናቸው እንደዚህ በአይምሮአችሁ ብቻ ነው ዲፊኒሽኑን የምታመጡት ማለት ነው። ያኔ አይምሮአችሁ መስራት ይጀምራል ማለት ነው። ያኔ ነው ዘ ራይት ስተዲ ሴክሽን እየተጀመረው ማለት ነው። ሌላም መውሰድ ትችላላችሁ። በቪዲዮ ቱቶሪያልም ሊሆን ይችላል። ቪዲዮ ቱቶሪያል ከጨረሳችሁ በኋላ ምንድነው የተማርኩት ብላችሁ ጻፉ፣ የሆነው ባዶ ወረቀት ላይ ማለት ነው። ያኔ ነው ትክክለኛ ስተዲ ሴክሽን የሚጀምረው ማለት ነው። ሶ ከፌክ ስተዲ ቴክኒክ በስተክል ተጠንቀቁ። ሁለተኛ 50 ሚኒትስ ብሬን አሳልት ምን ማለት ነው? አንድ ጥያቄ ልጠይቃችሁ። አይምሮአችሁ ፎከስ ሆኖ ምን ያህል ሰዓት በዛ ምን ያህል ደቂቃ ነው ፎከስ ማድረግ የሚችለው? ይሄንን የግዴታ ማወቅ አለባችሁ። ግን ሳይንቲፊክሊ የብዙ ሰው 25 ደቂቃ እስከ 30 ደቂቃ ነው ይባላል። ነገር ግን እናንተ እስከ ፎከስ ማድረግ እስከምትችሉ ድረስ ማለት ነው ራሳችሁ ታይመር አድርጋችሁ ምን ያህል ሰዓት ነው ቼክ አድርጉ። ነገር ግን ሰጀስት የማደርጋችሁ ማለት ነው 50 ደቂቃ ታጠናላችሁ። ዲፕሊ የሆነ ፎከስ፣ ዲስትራክሽን የለም፣ ስልክ የለም። ግን ቱቶሪያል የምትጠቀሙ ከሆነ በዛ የምታጠኑ ከሆነ ተጠቀሙ። ነገር ግን ኖቲፊኬሽን እነዚህ የተለያዩ ሶሻል ሚዲያ የግዴታ ብሎክ ማድረግ አለባችሁ ማለት ነው። 50 ደቂቃ ዲፕሊ የሆነ ፎከስ፣ 10 ደቂቃ ብሬክ ታደርጋላችሁ ማለት ነው። 50 ደቂቃ ዲፕሊ የሆነ ፎከስ፣ 10 ደቂቃ ብሬክ ማለት ነው። ለምንድን ነው ያልኳችሁ? አይምሮአችን ለ4 ሰዓት፣ ለ5 ሰዓት፣ ለ6 ሰዓት፣ ለ8 ሰዓት ኮንስታንትሊ በአንድ ምንም ብሬክ ሳናረግ ማጥናት አይችልም። ኢንፎርሜሽኑ ራሱ ከወሰደ ያኔው ነው የሚያወጣው። ሶስተኛ the 4 hours wall። ይሄ ሞክሩት እስቲ። ምን ማለት ነው? እናንተ በቀን የምታጠኑትን ሰዓት በ4 የስተዲ ሴክሽን ከፋፍላችሁ አጥኑ። ምን ማለት ነው? 4 ዲፕሊ የሆነ የስተዲ ሴክሽን በቀናችሁ አከፋፍሉ። ለምሳሌ 50 ደቂቃ አንድ ሴክሽን ነው። ከዛ ብሬክ
10 ደቂቃ። ሁለተኛው ሴክሽን መች ነው የሚሆነው? ሶስተኛው ሴክሽን መች ነው የሚሆነው? ኤቭሪ ሴክሽን ግን 50 ደቂቃ አድርጉት። ኤቭሪ ሴክሽን 50 ደቂቃ አድርጉት። እዚህ ጋር የግዴታ 4 ሴክሽን መሆን የለበትም። እናንተ ምን ያህል ነው በቀን የምታጠኑት? 6 ሴክሽን አድርጉ፣ ምርጥ ነው። 8 ሴክሽን አድርጉ። ነገር ግን ሴክሽን ስከፋፍሉ ጊዜ በ50 ደቂቃ ማለት ነው። አንድ ሴክሽን የግዴታ ሩሉ ራሱ 50 ደቂቃ 10 ደቂቃ ብሬክ፣ 50 ደቂቃ 10 ደቂቃ ብሬክ። በዚህ እስከፈለጋችሁ እናንተ በቀን ይህን ሰዓት ማጥናት ፈልጋለሁ እስከምትሉ ድረስ በዚህ በአራት ሴክሽን መከፋፈል ትችላላችሁ። ወይም 6ም 8ም ልታደርጉ ትችላላችሁ። ከበዛ ኮንፊውዝ ትሆናላችሁ ብዬ ነው። አራተኛ the nightly mental replay ምን ማለት ነው? ብዙ ጊዜ ስተዲ ሴክሽናችሁን ጨርሻለሁ ብላችሁ ስታስቡ ጊዜ ማለት ነው እናንተ ትጨርሳላችሁ እንጂ ነገር ግን ብሬናችሁ መማሩን አያቆምም ማለት ነው። ይሄም በአንድ ቴክኒክ ማድረግ ትችላላችሁ። እናንተ በቀን እየተማራችሁ ወይም በቀን ያጠናችሁትም ማለት ነው ሳተኙ ለ1 ሰዓት ሪቪው አድርጉ። ለ1 ሰዓት ሪቪው ስታደርጉ ጊዜ ማለት ነው እናንተ ከተኛችሁ በኋላ አይምሮ መስራት ይቀጥላል ማለት ነው። እነዚህ ኢንፎርሜሽኖችን ኮኔክት ማድረግ ይጀምራል በተለያየ መንገድ ማለት ነው። ብሬናችሁ መማሩን አያቆምም። ሳተኙ በፊት የተማራችሁትን ሪቪው ስታደርጉ አይምሮአችሁ እየሰራ ለእናንተ እያጠና ነው ማለት ነው። ተጠቀሙት። አምስተኛ እና የመጨረሻው the ruthless accountability trap አልኩት። ምን ማለታችን ነው? ብዙ ጊዜ አንድ ነገር ላይ ዲሲፕሊን ሆነን መቆየት አንችልም። ይሄም ለተለያዩ አይነት ምክንያቶች ቢኖሩም አንድ ነገር ላይ ኮንሲስተንት አርግተን አንድ ቀን አጥንተን ሌላ ቀን አለማጥናት ወይም አንድ ሳምንት አጥንተን አንድ ወር ማቆም አንድ ምክንያት አለው። ሁሌም እኛ ቀናችን ራንደምሊ ነው የሚሄደው ማለት ነው። ምንድነው የምናደርገው? ምን አይነት ሴክሽን 4 ነው 5 ሴክሽን ነው የምናጠነው። ሌሊት ነው የምንጽፈው ማለት ነው። ብዙ ጊዜ መሰላችሁ አንድ ነገር ተጽፎ አይምሮአችሁ ውስጥ ክሊር ሆኖ ካልተቀመጠ ፕሮካስቲኔት የማድረጋችሁ እድል እስከ 95% እና ከዛ በላይ ነው ማለት ነው። ስለዚህ ቀናችሁ በምን ያህል እንደሚሄድ ዋን ባይ ዋን ማወቅ አለባችሁ። ለዚህ ነው ይሄን ሲስተም ተጠቀሙት። በመጨረሻም ቪዲዮን እንዴት ነው ያያችሁት? አስተያየት ኮሜንት ላይ ሁሉንም ኮሜንቶች አያለው ማለት ነው። ለዚህ ቻናል እስካሁን ሰብስክራይብ ካላደረጋችሁ ዜድ አካዳሚ ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ቪዲዮዎችን ማግኘት ትችላላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።